ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን እንሆ። ኢትዮጵያና ዩናይትድ ስቴትስ በመከላከያና ደህንነት ዘርፍ ለመተባበር መስማማታቸው ተነገረ። በታሪክ ታይቶ የማይታወቅ የተፈጥሮ አደጋ ሊያጋጥም እንደሚችል ተመራማሪዎች አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅና እጅግ የከፋ የተባለ የኢኮኖሚ ማዕቀብ እንደሚጥሉ አስታወቁ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋልልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ኢትዮጵያና ዩናይትድ ስቴትስ በመከላከያና ደህንነት ዘርፍ ለመተባበር መስማማታቸው ተነገረ። ወደ ዩናይትድ ስቴትስ የተጓዘው የኢትዮጵያ መከላከያ ሰራዊት ልዑክ በሁለቱ ሀገራት መካከል የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰርት የሚያስችል ስምምነት መፈጸሙን የውጭ ጉዳይ ሚኒስትር አስታወቀ። ዝርዝሩን ይስሐቅ እንድሪስ ተመልክቶታል። ኢትዮጵያና ዩናይትድ ስቴትስ በመከላከያና ደህንነት ዘርፍ ለመተባበር መስማማታቸው ተነገረ። ወደ ዩናይትድ ስቴትስ የተጓዘው የኢትዮጵያ መከላከያ ሰራዊት ልዑክ በሁለቱ ሀገራት መካከል የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰረት የሚያስችል ስምምነት መፈጸሙ ተገልጿል። ከአሜሪካ ጋር የተደረሰው የሁለትዮሽ የመከላከያ ስምምነት ብሔራዊ ጥቅሞችን ማስጠበቅ እንዲሁም በአፍሪካ ቀንድ ቀጠና ዘላቂ ሰላምን ማረጋገጥ ላይ የተመሰረተ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ አርብ ነሐሴ 15 ቀን 2018 ዓ.ም ባወጣው መግለጫ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዲሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎች ልዑክ ወደ አሜሪካ ማቅናቱን ገልጿል። ልዑኩ ረቡዕና ሐሙስ በነበረው የአሜሪካ ቆይታ ከአሜሪካ የመከላከያ መስሪያ ቤት አመራሮች ጋር የሁለትዮሽ የጋራ ምክክሮችን ማድረጉ ተገልጿል። ምክክሩ የተመራው በአሜሪካ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እንደሆነም መግለጫው ጠቅሷል። የውጭ ጉዳይ ሚኒስቴር መግለጫ በሁለቱ ሀገራት መካከል ያለውን ወታደራዊና ዲፕሎማሲያዊ ትብብር ወደ አዲስ እና የላቀ ምዕራፍ ለማሻገር ስምምነት ላይ ተደርሷል ብለዋል። ሁለቱ ሀገራት የመከላከያ ተቋማዊ ትብብርን ለማስፋፋትና ስትራቴጂካዊ ቅንጅትን የበለጠ ለማጠናከር መስማማታቸው ነው የተገለጸው። የአሜሪካና ኢትዮጵያ አጠቃላይና ስትራቴጂካዊ ትብብር ከሚመራባቸው አምዶች አንዱ ብሔራዊ ጥቅሞችንና የጋራ ተጠቃሚነትን ማረጋገጥ የሚለው ነው። የጋራ መተማመንን በማጠናከር ዘላቂ ትብብር መመስረት ሌላኛው የትብብሩ መሰረት እንደሆነም ተጠቁሟል። ሁለቱ ሀገራት ትብብራቸው በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማረጋገጥ የሚደረጉ የጋራ ጥረቶችን ማጠናከርን መርሆች እንዲያደርግ ተስማምተዋል ተብሏል። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ሚኒስትር ብራያን ጄ ኤሊስ ስምምነት የተደረሰባቸው ማዕቀፎችን በፍጥነት ለመተግበር ቁርጠኝነታቸውን ማረጋገጣቸውን በመግለጫው ተጠቅሷል። ሁለትዮሽ የመከላከያ ግንኙነቱን ወደ ተሻለና ወደፊት ላይ ያተኮረ ስትራቴጂካዊ አጋርነት እንዲሆንም መስማማታቸው ተመላክቷል። አዲስ አበባና ዋሽንግተን ባለፈው ግንቦት ላይ የተፈራረሙት የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትም በተመሳሳይ ከሚያተኩርባቸው ጉዳዮች አንዱ የመከላከያና ጸጥታ ትብብር መሆኑ አይዘነጋም። በታሪክ ታይቶ የማይታወቅ የተፈጥሮ አደጋ ሊያጋጥም እንደሚችል ተመራማሪዎች አስጠነቀቁ። ከፓሲፊክ ውቅያኖስ ላይ የሚነሳው የኤልኒኖ ክስተት በ100 ዓመታት ታሪክ ውስጥ ከፍተኛው ሊሆን እንደሚችል የአየር ንብረት ተመራማሪዎች ተንብየዋል። ሩሃ ግርማ ተጨማሪ አላት። ኤልኒኖ በፓሲፊክ ውቅያኖስ ወገብ አካባቢ የሚገኘው የውሃ ወለል ሙቀት ከተለመደው በላይ በከፍተኛ ሁኔታ የሚጨምርበትና የዓለምን የአየር ንብረት የሚያዛባ ተፈጥሯዊ ክስተት ነው። በየ7 ዓመቱ የሚያጋጥም የአየር ንብረት ክስተት የሆነው ኤልኒኖ የዓለምን የሙቀት መጠን የሚጨምር ሲሆን ክስተቱ በ100 ዓመታት ታሪክ ውስጥ ከፍተኛው ሊሆን እንደሚችል የአየር ንብረት ተመራማሪዎች አስጠንቅቀዋል። በዚህም ምክንያት ቀጣዩ የአውሮፓውያኑ ዓመት በታሪክ እጅግ ሞቃታማው የመሆን እድሉ ከፍተኛ ሊሆን እንደሚችል የሜትሮሎጂ ባለሙያዎች ተንብየዋል። በኢትዮጵያ፣ በአብዛኛው ኤርትራ፣ በሱዳን እንዲሁም በምዕራባዊና በባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ የዝናብ መጠን እንደሚጠበቅም ቀደም ሲል የዓለም አቀፉ የሜትሮሎጂ ተቋም ባወጣው ትንበያ ገልጾ ነበር። በኢትዮጵያ አንዳንድ አካባቢዎችም ከመደበኛው ያነሰ የክረምት ዝናብ እያስተናገዱ ይገኛሉ። ይህ የአየር ንብረት ለውጥ በዓለም አቀፍ ደረጃ ተጽዕኖ እያሳደረ መሆኑን የተለያዩ መረጃዎች ያሳያሉ።
በህንድ የዝናብ መጠን ከአማካዩ የቀነሰ ሲሆን በአትላንቲክ ውቅያኖስ አካባቢ ያለውን የነፋስ እንቅስቃሴ ማግዶታል። በፓስፊክ ውቅያኖስ ከምስራቅ ወደ ምዕራብ የሚነፍሰው እርጥበት አዘል ነፋስ የተዳከመ ሲሆን የሚመለስበትም ሁኔታ ይታያል። ይህም ሞቃታማ አየር በምስራቅ በኩል እንዲዛመት አድርጓል። ተመራማሪዎች ኤልኒኖ እንደተከሰተ የሚያውጁት ከባህር ጠለል በላይ የሙቀት መጠን በአማካይ ከ0.5 ዲግሪ ሴልሺየስ ወይም ከዚያ በላይ ሲሆን ነው። ይህም የነፋስ አቅጣጫን የማስቀየር እርጥበት አዘል የአየር ሁኔታን የመለወጥ አቅም አለው። አሁን ላይ ያለው ግን ከ2 ዲግሪ ሴልሺየስ በላይ ተለክቷል። የዩኬ ሜትሮሎጂ ቢሮ እንዳለው በዚህ ዓመት መጨረሻ ላይ የሙቀት መጠኑ 3 ዲግሪ ሴልሺየስ ሊደርስ ይችላል። ይህም ከአውሮፓውያኑ 1950 ወዲህ ታይቶ የማይታወቅ ምናልባትም ከ19ኛው ክፍለ ዘመን ወዲህ በጣም ከፍተኛው ክስተት ይሆናል። ሌሎች የአየር ንብረት ተመራማሪ ቡድኖችም የዩኬ ሜትሮሎጂ ቢሮ ከዘገበው የበለጠ 4 ዲግሪ ሴልሺየስ እንደሚሆን የተነበዩ ሲሆን ይህ ከሆነ ምንም እንኳን አስቀድሞ ይህንን መናገር ባይቻልም በ500 ወይም 1000 ዓመታት ውስጥ እጅግ አስከፊው የኤልኒኖ ክስተት ሊሆን ይችላል ሲሉ አስጠንቅቀዋል። ኤልኒኖ ተፈጥሯዊ የአየር ንብረት ለውጥ ሲሆን ከ2 እስከ 7 ዓመታት ጊዜ ውስጥ እየተደጋገመ ይከሰታል። ለአንድ ዓመት ያህልም ይቆያል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በታሪክ ታይቶ የማይታወቅና እጅግ የከፋ የተባለ የኢኮኖሚ ማዕቀብ እንደሚጥሉ አስታወቁ። ነገር ግን የዚህ ማዕቀብ ዜና በተሰማበት ወቅት ዓለምን እያጠያየቀ ያለው ጉዳይ ማዕቀቡ ኢራንን ያደቃታል ወይ የሚለው ሳይሆን ይህ የኢኮኖሚ ጦርነት ዞሮ ራሷን አሜሪካንን ጠልፎ አይጥላትም ወይ የሚለው ሆኗል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። For many years, Iran has defined itself in part by its opposition to my country. And there is, in fact, a tumultuous history between us. States like these and their terrorist allies constitute an axis of evil, arming to threaten the peace of the world. ዩናይትድ ስቴትስ ኦፍ አሜሪካ የውጊያ ስልቷን የቀየረች ትመስላለች። ውድ ከሆነውና ሕይወት ከሚያጠፋው የሚሳኤልና የቦምብ ጦርነት ይልቅ ሀገርን ያለ ጥይት ሊያሽመደመድ ወደሚችለው የኢኮኖሚ ጦርነት አቅጣጫዋን ማዞሯን ይፋ እያደረገችም ነው። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት መንግስታቸው በቴህራን ላይ በታሪክ ታይቶ የማይታወቅ ጠንካራ ማዕቀብ እንደሚያሽጎደጉድ የዛቱ ሲሆን አክለውም ይህ ጫና ኢራንን ከመሰረቷ ያናጋታል፣ በመሆኑም ወደ ግልጽ ወታደራዊ ግጭት መግባት ላያስፈልገን ይችላል በማለት የስልት ለውጡን በስፋት አብራርተዋል። ይሁንና የፖለቲካ ተንታኞች የሚጠይቁት ትልቁ ጥያቄ ለአሜሪካ የኢኮኖሚ ጦርነት ዋጋ ከፋዩ ማን ነው የሚለው ነው። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ለኢራን የህይወት መስመር የሚዘረጋ ማንኛውም ሀገር ወይም ተቋም ከባድ የኢኮኖሚ ዋጋ ይከፍላል ሲሉ ባስጠነቀቁ ቅጽበት የእሳቸው ዛቻ ገበያውን አሸብሮት የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ እየተነገረ ይገኛል። ታዲያ የትራምፕ ትልቁ አጣብቂኝ የሚፈጠረው እዚህ ላይ ሲሆን ፕሬዝዳንቱ በመጪው የህዳር ወር አጋማሽ ዘመን ምርጫ ከባድ የፖለቲካ ፍልሚያ ከፊታቸው ተደቅነው የነዳጅ ዋጋ መጨመሩ አሜሪካውያን መራጮችን የሚያስቆጣና የሪፐብሊካን ፓርቲን የኮንግረስ መቀመጫ ሊያሳጣ የሚችል የፖለቲካ ኪሳራ ተደርጎ እየተነሳም ይገኛል። ይህንን ተከትሎም ትራምፕ ኢራንን ለመቅጣት ሲሉ የራሳቸውን የፖለቲካ ስልጣን መስዋዕት ያደርጉ ይሆን የሚለው ጥያቄ ብዙዎችን እያነጋገረ እያጠያየቀም ነው። በሌላ በኩል ደግሞ የስታቲስቲክስ መረጃዎች እንደሚያሳዩት ከ80 በመቶ በላይ የሚሆነውን የኢራንን ነዳጅ በብቸኝነት የምትገዛውና በአንዳንዶች እንዲያውም የምስራቋ ዘንዶ እየተባለች እስከ መጠራት የደረሰችው ቻይና ጉዳይ የሚነሳ ሲሆን አሜሪካ ኢራንን በእውነት ለማዳከም ከፈለገች ከቻይና ጋር የኢኮኖሚ ጦርነት ውስጥ መግባት ግድ ይላታል እየተባለ ነው። የቻይና መንግስት በበኩሉ ማዕቀብና ጫና መፍትሄ አያመጣም፣ ዲፕሎማሲ ይቀድማል በማለት አሜሪካ ኢራን ላይ የሰነዘረችውን ዛቻ በብርቱ አጣጥሎታል። ለግማሽ ምዕተ ዓመት በማዕቀብ ጅራፍ ስትገረፍ የኖረችው ኢራን በፊናዋ ይህ የትራምፕ ዛቻ የፖለቲካ ቲያትር ነው በማለት የተሳለቀች ሲሆን ውጭ ጉዳይ ሚኒስትሯ አባስ አረጋችም የማዕቀብ አሜሪካ ካለችበት የዕዳና የኢኮኖሚ ቀውስ የህዝቧን ትኩረት ለማስቀየር የተወነጨፈ የኢኮኖሚ ሽብርተኝነት ነው ሲሉ መልሰው ሞግተዋል። የሆነው ሆኖ ይህ አዲስ የሚጣለው የዶላር ማዕቀብ የኢራንን መንግስት ያንበረክከው ይሆን ወይስ የአሜሪካውያንን የነዳጅ ወጪ አንሮ የትራምፕን አስተዳደር በምርጫ ኮሮጆ ይቀጣው ይሆን በሚል እየተነሳ ላለው ትልቅ ጥያቄ ለጊዜው መልሱን የሚያውቀው ጊዜ ብቻ ነው።
በኢንቨስትመንት ባንክ ዘርፍ የሚሰሩ ባለሙያዎችን ማግኘት እጅግ አዳጋች መሆኑ ተገለጸ። ወጋገን ካፒታል ኢንቨስትመንት ባንክ በታሪኩ የመጀመሪያው ሙሉ ዓመት በስራ ላይ ባሳለፈበት ዓመት ከ140 ሚሊዮን ብር በላይ ማትረፉን አስታውቋል። ብዙነህ እንዳለ ዝርዝር አለው። በ2025 ከኢትዮጵያ ካፒታል ገበያ ፍቃድ አግኝቶ ወደ ስራ የገባው በኢትዮጵያ የመጀመሪያው የግል ኢንቨስትመንት ባንክ የሆነው ወጋገን ካፒታል ኢንቨስትመንት ባንክ በበጀት ዓመቱ ከ140 ሚሊዮን ብር በላይ ጠቅላላ ገቢ ማግኘቱ ተገልጿል። ባንኩ ሁለተኛ የባለ አክሲዮኖች መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤዎችን ያካሄደ ሲሆን የወጋገን ካፒታል ኢንቨስትመንት ባንክ የዳይሬክተሮች ቦርድ ምክትል ሰብሳቢ አብዲሹ ሁሴን በመድረኩ ባደረጉት ንግግር ባንኩ ከግብር በፊት 46.58 ሚሊዮን ብር ትርፍ ማግኘቱን ይፋ አድርገዋል። ባንካችን በታሪኩ የመጀመሪያውን ሙሉ ዓመት በስራ ላይ ያሳለፈበት እንደ አውሮፓ አቆጣጠር 2025-26 በጀት ዓመት ጠንካራ አፈጻጸም ማስመዝገቡን በደስታ ለመግለጽ እወዳለሁ። ባንኩ በበጀት ዓመቱ 140.99 ሚሊዮን ጠቅላላ ገቢ ማግኘት የቻለ ሲሆን ከግብር በፊት ብር 46.58 ሚሊዮን ትርፍ አስመዝግቧል። ይህ አፈጻጸም የባንኩ የንግድ ሞዴል እና እየተገበረ ያለው ስትራቴጂ ውጤታማነት እንደውም ለውጤት ተኮር የስራ አፈጻጸም የሰጠውን ከፍተኛ ትኩረት ያመለክታል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩታዊት ዳዊት ባንኩ በታሪኩ የመጀመሪያውን ሙሉ ዓመት በስራ ላይ ባሳለፈበት ዓመት ትርፍ ማግኘቱ ትልቅ ድል ነው ብለዋል። ባለፈው ዓመት ስራ አልጀመርንም ነበር። ኤስታብሊሽመንት ኮስት ነው ለማቋቋሚያ ያወጣነው ብር ነው እና ስራ የጀመርነው በዚህ ፊስካል ይር ነው። በዚህ ፊስካል ይር ግን እግዚአብሔር ይመስገን በጣም ጥሩ ትርፍ አትርፈናል። ለመጀመሪያ ዓመት ዩዥሊ እንደምታውቁት የመጀመሪያ ዓመት ወይ ሁለት ዓመት ትርፍ የሚባል ነገር የለም እና እኛ ስላተረፍን በጣም ደስተኞች ነን። በጣም በኃይልም ነው የሰራ ነው። ከዚህ ባለፈ ግን ዘርፉ በርካታ ተግዳሮቶች እንዳሉት የገለጹት የባንኩ ዋና ስራ አስፈጻሚ ከዛ ውስጥ ኢንቨስትመንት ባንክ ለኢትዮጵያ አዲስ እንደመሆኑ በተለይ በኢንቨስትመንት ባንክ ዘርፍ የሚሰሩ ባለሙያዎችን ማግኘት ፈተና እንደሆነባቸውና ራሳቸው ጭምር እያሰለጠኑ መሆኑን ተናግረዋል። እንደምታውቂው ይሄ አዲስ ነገር ነው፣ አዲስ ፕሮዳክት ነው። የኢትዮጵያ ሕዝብ ሪሊ ኤንድ ትሩሊ አያውቀውም። ስለዚህ መጀመሪያ ላይ ችግር ነበረ። መጀመሪያ ስራችን ምንድን ነው? ማስተማር። ኦኬ ስታፍ እንኳን ለመቅጠር ሰራተኛ ለመቅጠር በዚህ ሙያ ያላቸው ሰዎች አልነበሩም። ስለዚህ ማሰልጠን ነው አንዱ። ስለዚህ ሰራተኛ ታሰለጥኛለሽ። ከዛ ደግሞ ህዝቡን አዌርነስ መፍጠር አለብን። ምንድነው? ለምን ምን ጠቀሜታ አለው ላንተ? ምንድነው? ስራውስ እንዴት ነው የሚለውን በደንበኛው ሀሁ ብለሽ ነው የምታስተምረው። ያስተማር ነው ህዝቡን። ይሄን ካደረግሽ በኋላ ግን በማይታመን መጠን የህዝቡ ፍላጎትን ብታየው በጣም ይገርማል። አንድ ጊዜ ከገባው በኋላ አሁን ፍላጎቷል። ለምን ይመስልሻል? ብር ስትፈልጊ ጥሩ የት ነው የምትሄጂው? ባንክ ነው የምትሄጂው። ኦኬ ባንክ ስትሄጂ ደግሞ ወዲያውኑ ማግኘት አትችይም። መጠበቅ አለብሽ። ኮላተራል አለ፣ ማስያዣ ያስፈልጋል። ወለዱ ወደ ሰማይ እየወጣ መጥቷል አሁን። ስለዚህ ያንን ከማድረግ ቀላሉ ነገር ምንድን ነው? ካፒታል ማርኬት ገበያ ውስጥ መግባትና የፈለግሽውን ያህል ገንዘብ ለመሰብሰብ ሬዝ ለማድረግ የምትችይበት እድል ነው አሁን ያለው። ባንኩ በቁልፍ የኢኮኖሚ ዘርፎች ለተሰማሩ 22 ተቋማት በአማካሪነት ስራ አገልግሎት በመስጠት በአጠቃላይ 175.3 ሚሊዮን ብር የኮንትራት ዋጋ በማግኘት እጅግ አበረታች ውጤት አስመዝግቧል። ወጋገን ኢንቨስትመንት ባንክ ለ3 የንግድ ባንኮች አማካሪ በመሆን በካፒታል ገበያው ለመሳተፍ የሚያበቃቸውን የኢትዮጵያ ካፒታል ገበያ ባለስልጣን የሚፈልጋቸውን አስፈላጊ መስፈርት እንዲያሟሉ ከምዝገባ ጀምሮ የምዝገባ ፍቃድ እስከ ማግኘት የሚያስችላቸውን አስፈላጊውን አገልግሎት መስጠቱንም ይፋ አድርጓል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ
በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። ክቡራትና ክቡራን ተመልካቾቻችን በአንድ ያልተጠናቀቀ ህንፃ ላይ የግንባታ ዕቃ በገመድ ብቻ ወደ ላይ ሲሳብ የሚያሳይ የጥቆማ ቪዲዮ ተከታትለን እንመለስ። ተመልካቾቻችን ይህ የምትመለከቱት በአንድ ያልተጠናቀቀ ህንፃ ላይ የግንባታ ዕቃ ወይም ፌሮን በገመድ ብቻ ወደ ላይ ሲስቡ ያሳያል። ቦታው የህዝብና የተሽከርካሪ ማለፊያ መንገድ በመሆኑ ዕቃዎቹ ቢወድቁ ሊደርሱ የሚችሉትን አደጋ ግምት ውስጥ በማስገባት የሚመለከተው አካል አስፈላጊውን የደህንነት ጥንቃቄ እንዲያደርግ ጥሪያችንን እናስተላልፋለን። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች አንጋፋው ድምፃዊ ይሁኔ በላይ አዲስ የሙዚቃ አልበሙን ለአድማጮች ሊያቀርብ ነው። የአሸንዳ ሻደይና ሶለል በዓላት በአዲስ አበባ በተለያዩ ሁነቶች ሊከበር ነው። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎችን እነግራችኋለን። አብራችሁን ሁኑ። ከ36 ዓመታት በፊት ለአድማጮች የቀረበው የሀገሬ ልጅ ባለጋሜ የመጀመሪያ አልበሙ ነው። ከዚህኛው አልበም በኋላ በተከታታይ 8 የሙዚቃ አልበሞችን ለአድማጮች አቅርበዋል። የባህል ሙዚቃ ድምፃዊው ይሁኔ በላይ ናፍቀሽኛል፣ ከሁሉም ናፍቀሽኛል። ድምፃዊ ይሁኔ በላይ ከዓመታት በኋላም 10ኛ የሙዚቃ አልበሙን ለአድማጮች ሊያቀርብ እንደሆነ ተሰምቷል። አዲሱ የሙዚቃ አልበም ዞማዬ የተሰኘ ርዕስ የተሰጠው ሲሆን ሐሙስ ነሐሴ 21 ቀን 2018 ዓ.ም ዩቲዩብን ጨምሮ በዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎች በኩል ለአድማጮች ይቀርባል ተብሏል። አልበሙ ተይዘውዘው፣ ዞማዬ፣ እቴ አዶ ሸባ፣ እኔ ሆይ፣ እኔስ በሀገሬ፣ አገኘሽኝ፣ መላለውና እንጃልኝ የተሰኙ 8 የሙዚቃ ስብስቦችን በአንድ የያዘ ነው። በተለያዩ ርዕሰ ጉዳዮች ዙሪያ የሚያጠነጥኑ ሙዚቃዎችን ባካተተው በዚህ ሙዚቃ አልበም ላይ በዜማና በግጥም ድርሰት፣ በሙዚቃ መሳሪያዎች ጨዋታ፣ በቅንብር፣ በሚክሲንግና በማስተሪንግ በርካታ አንጋፋና ወጣት ባለሙያዎች እንደተሳተፉበትም ሰምተናል። የነሐሴ ወር ማብቂያን ተከትሎ በትግራይና በአማራ ክልሎች እንዲሁም በመላው ኢትዮጵያ በድምቀት ከሚከበሩ የሴት ልጃገረድ ጨዋታዎች መካከል ሻደይ፣ አሸንድዬ፣ ሶለል በዓላት ግንባር ቀደሞቹ ናቸው። እነዚህ በተለያዩ አካባቢዎች በተለያዩ መጠሪያዎች የሚታወቁ ነገር ግን ተመሳሳይ የደስታ የውበትና የነጻነት እንዲሁም የፍቅር እሴቶችን ያነገቡ በዓላት ልጃገረዶች በአበባና በለምለም ቄጤማ አጊጠው ከበሮ እየመቱ በነጻነት የሚጨፍሩበት በዓል ነው። በዓሉ የሃይማኖታዊና ባህላዊ እሴቶችን ጥምረት ከመሆኑም ባሻገር የሴቶችን ማህበራዊ ሚና፣ ነጻነትና ውበት የሚያጎላ ትውልድን ከትውልድ የሚያስተሳስር አህጉራዊና ዓለም አቀፋዊ የቱሪዝም ሀብታችንም ጭምር ነው። የዘንድሮው የአሸንዳ በዓል አሸንዳ ማንጎሆ በሚል መሪ ቃል ከነሐሴ 16 እስከ 18 በአዲስ ኢንተርናሽናል ኮንቬንሽን ማዕከል ሊከበር እንደሆነ ሰምተናል። የተለያዩ ድምፃውያን የሙዚቃ ስራዎቻቸውን በሚያቀርቡበት በዚህ ክብረ በዓል ላይ የአሸንዳ የልጃገረዶች ጨዋታ፣ የወይዘሪት አሸንዳ የቁንጅና ውድድርም እንደሚካሄድ አዘጋጆቹ ተናግረዋል። በተጨማሪም በፈንድቃው የኢትዮ ከለር የአሸንዳ ሻደይ ሶለል በዓላትን ምክንያት በማድረግ የተዘጋጀው የሙዚቃ ዝግጅት ዛሬ አመሻሹን ከምሽቱ 3 ሰዓት ጀምሮ ሀያት ሪጀንሲ ስር በሚገኘው የፈንድቃ የባህል ማዕከል እንደሚካሄድም ተገልጿል። በስነ ልቦናዊ ጉዳት ወይም ትሮማ በትዝታና በፈውስ ዙሪያ የሚያተኩሩ የስነ ጥበብ ስራዎች የሚቀርቡበት ግራመር ኦፍ ሂሊንግ የተሰኘ አውደሪ ሊካሄድ እንደሆነ ሰምተናል። እንደ ሀገርም እንደ ግለሰብም የሂሊንግ ታይም ያስፈልገናል ብዬ አስባለሁ። በጸገነት መልካሙ አዘጋጅነት የቀረበው ይህ አውደሪ የስነ ልቦና ጉዳት የደረሰባቸው ወገኖችንና የታዋቂ የጥበብ ባለሙያዎችን ስራዎች በአንድ ላይ በማጣመር ሰዎች ፈውስን እንዴት በስነ ጥበብ መግለጽ እንደሚችሉ ለማሳየት ያለመ አውደሪ እንደሆነ ተነግሯል። አውደሪው ነገ ነሐሴ 16 2018 ዓ.ም የሚከፈት ሲሆን እስከ ጳጉሜ 5 ቦሌ በሚገኘው ስቱዲዮ 11 የስዕል ማሳያ ውስጥ በእይታ ላይ ይቆያልም ተብሏል።
በደራሲና ዳይሬክተር ፏድ ሙስጠፋ የተዘጋጀው ሐምራዊት የተሰኘ አዲስ ፊልም ለእይታ ሊበቃ ነው። በብሪክቲ ኢንተርቴንመንት በኩል የቀረበው ሐምራዊት የተሰኘው ፊልም ነሐሴ 19 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ ፍላሚንጎ አካባቢ በሚገኘው አዲሱ ህጻናትና ወጣቶች ቲያትር ቤት አዳራሽ ጥሪ የተደረገላቸው እንግዶች በተገኙበት ይመረቃል። በፊልሙ ላይ ናታይ ጌታቸው፣ አዩ ግርማ፣ ቅድስት ሙሉዓለምና ሌሎችም በትወና ተሳትፈውበታል። ከምርቃቱ መርሃ ግብር በኋላ ፊልሙ ከነሐሴ 22 እስከ ነሐሴ 24 2018 ዓ.ም ድረስ በሁሉም የመንግስትና የግል ሲኒማ ቤቶች በይፋ ለህዝብ እይታ የሚበቃ መሆኑን አዘጋጆቹ ተናግረዋል። በውድነህ ክፍሌ ተደርሶ በዓለምፀሐይ እጅጉ የተዘጋጀው የደመና ዳንኪረኞች የተሰኘ ተውኔት በድጋሚ ወደ መድረክ ተመልሶ ለተመልካቾች እየቀረበ መሆኑ ተገለጸ። ተውኔቱ ከነሐሴ 14 2018 ዓ.ም ጀምሮ በየሳምንቱ ሐሙስ ከቀኑ 11 ሰዓት ጀምሮ በሀገር ፍቅር ቲያትር ቤት በቋሚነት ለተመልካች እንደሚቀርብም ተገልጿል። በዚህ ተውኔት ላይ ህሊና ሲሳይ፣ እስጢፋኖስ ከበደ፣ መርዕድ ነጋሽ፣ ፏድ መሐመድና ጽናት አበራ የሚተውኑበት ሲሆን ተውኔቱ የጸሐፌ ተውኔት ውድነህ ክፍሌ ለመድረክ የበቃለት 23ኛ ተውኔቱ መሆኑ ተነግሯል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ አርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። ውድ ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም 20ኛው የአዲስ አበባ ከተማ ዋንጫ ከመስከረም 9 ጀምሮ እንደሚደረግ ተገለጸ። የ2019 ዓ.ም የአዲስ አበባ ከተማ ዋንጫ ከመስከረም 9 እስከ መስከረም 26 2019 ዓ.ም በ8 ክለቦች መካከል እንደሚደረግም ተገልጿል። ዘንድሮ ለ20ኛ ጊዜ የሚደረገውን ውድድር አስመልክቶ የጋዜጣዊ መግለጫና የአጋርነት ስምምነትም በይፋ ተደርጓል። የአዲስ አበባ እግር ኳስ ፌዴሬሽን ስምምነቱን ያደረገው ከቫርዳስ ኢንተርቴይንመንትና ከኒዮ ማርኬቲንግ ጋር ሲሆን በስምምነቱ መሰረት ውድድሩ ለ3 ተከታታይ ዓመታት በሚቆይ ውል በድምሩ 45 ሚሊዮን ብር የኮሜርሻልስ መብቱንም በይፋ ሽጧል። በአዲስ አበባ ስቴዲየም በሚደረገው ውድድርም 6 የመዲናይቱ ክለቦችና 2 ተጋባዥ ክለቦችም ይሳተፋሉ ተብለዋል። ከተሳታፊ ክለቦች መካከልም ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ኢትዮጵያ መድን፣ መቻልና ኢትዮጵያ ንግድ ባንክ ከመዲናይቱ የሚሳተፉ ሲሆን አዳማ ከተማና ጋሞ ጨንቻ በውድድሩ ላይ የሚሳተፉም ተጋባዥ ክለቦች መሆናቸው ተረጋግጧል። ለ3 ወራት በጉጉት ሲጠበቅ የነበረው የእንግሊዝ ፕሪሚየር ሊግ የ2026/27 የውድድር ዘመን ዛሬ ምሽት በይፋ ጅማሮን ያደርጋል። በመክፈቻው ዕለትም የአምናው የሊጉ አሸናፊ አርሰናል ከ25 ዓመታት በኋላ የሻምፒዮንሺፑን ዋንጫ በመውሰድ ወደ ሊጉ ከተመለሰው ከኮቨንትሪ ሲቲ ጋር በኤሚሬትስ ስታዲየም ዛሬ ምሽት የሚያደርጉት ጨዋታም በጉጉት ተጠብቋል። ጌታውን አበበ በዝርዝር ተመልክቶታል። የእንግሊዝ ፕሪሚየር ሊግ የ26/27 የውድድር ዘመን ዛሬ ምሽት 4 ሰዓት ላይ በኤሚሬትስ ስታዲየም ጅማሮን ሲያደርግ የሊጉ ሻምፒዮን አርሰናልና ከ25 ዓመታት ቆይታ በኋላ ወደ ታላቁ መድረክ የተመለሰው የሻምፒዮንሺፑ አሸናፊ ኮቨንትሪ ሲቲ ይገናኛሉ። መድፈኞቹ ባለፈው የውድድር ዘመን የ22 ዓመታት የዋንጫ ጥማቸውን በማቅለል ሻምፒዮን መሆናቸው ይታወሳል። ክለቡ ለመጨረሻ ጊዜ በተከታታይ የፕሪሚየር ሊግ ሻምፒዮን መሆን የቻለው ለአውሮፓውያን አቆጣጠር በ1932-33 በ1933-34 እና በ1934-35 የውድድር ዘመናት በተከታታይ 3 ጊዜ ዋንጫ ባነሳበት ወቅት ነበር። የወቅቱ የክለቡ አሰልጣኝ ኸርበርት ቻፓን ሲሆኑ ኸርበርት ቻፓን በጥር 1934 ለአውሮፓውያን አቆጣጠር በድንገት በሳምባ ምት ሕይወታቸው እስካለፈበት ጊዜ ድረስ ቡድኑን የመሩ ሲሆን ያንን የ3 ተከታታይ አስደናቂ ዋንጫ ጉዞ የገነቡትና የመሩት እርሳቸው ነበሩ። አሁን ላይ ታዲያ ከ92 ዓመታት በኋላ ያንን ታሪካዊ ስኬት ለመድገምና የዋንጫ ክብሩን ለማስጠበቅ ትልቁን ጉዞ ሲጀምር ለዓመታት አብሮ የቆየውና በጠንካራ ሁኔታ የተዋሃደው የስብስብ መዋቅር
መዋቅር ለቡድኑ ትልቅ ስኬት መሰረት እንደሚሆን ይገመታል። ይበልጥ የተቀናጀው የመድፈኞቹ ስብስብ ዘንድሮም በግንባር ቀደምነት ለሊጉ ሻምፒዮንነት ከፍተኛ ቅድመ ግምት እንዲያገኝ አድርጎታል። በተለይ በጠንካራው የአማካይ ስብስብ ላይ ብራዚላዊውን ብሩኖ ጉማሬሽ መጨመራቸው፣ ክርስቶስ ዞሊስንና ኢዝሪ ኮንሳን ማካተታቸው የቡድኑን ጥራት የበለጠ አሳድጎታል። አርሰናል በ21-22 በብሬንትፎርድ ከተሸነፈ በኋላ በተከታታይ ባደረጋቸው 4 የውድድር ዘመን የመክፈቻ ጨዋታዎች ሙሉ በሙሉ ማሸነፉ ለዛሬው ፍልሚያ ተጨማሪ ጥንካሬ ይሆንላቸዋል ተብሎ ይጠበቃል። በተጨማሪም ወደ ሊጉ አዲስ ከሚመጡ ቡድኖች ጋር በሜዳቸው ባደረጓቸው ያለፉት 45 ጨዋታዎች ሽንፈት አለማስተናገዳቸው ዛሬም የሞራል የበላይነት ይሰጣቸዋል ተብሏል። በምሽቱ ተጠባቂ ጨዋታ አርሰናል ድል ከቀናው አሰልጣኝ ሚኬል አርቴታ በታሪክ በ249 ጨዋታዎች 150 የፕሪሚየር ሊግ ድል ያሳካ አምስተኛው አሰልጣኝ በመሆን ከፔፕ ጋርዲዮላ፣ ጆዜ ሞሪኖ፣ የርገን ክሎፕ እና ሰር አሌክስ ፈርግሰን ጎን ስሙን ማስፈር ይችላል። በሌላ በኩል በቀድሞው የቼልሲ ታሪካዊ ኮከብ ፍራንክ ላምፓርድ የሚመሩት ኮንቨንትሪዎች በታሪካቸው ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ ተመልሰዋል። ምንም እንኳን የቡድኑ አጥቂ ሃጂ ራይት በጉዳት ባይሰለፍም ስዊድናዊ አጥቂ ቪክቶር ዮኬሬሽ በአርሰናል በኩል የቀድሞ ክለቡን ይገጥማል ተብሎ ይጠበቃል። የሻምፒዮንሺፑ ሻምፒዮን ኮንቨንትሪ ሲቲዎች ምንም እንኳን በ1993 የውድድር ዘመን መክፈቻ አርሰናልን በሜዳው 3-0 ያሸነፉበት ትዝታ ቢኖራቸውም ከዚያ በኋላ ባደረጓቸው 14 የሊግ ግንኙነቶች ግን ማሸነፍ የቻሉት አንድ ጊዜ ብቻ ነው። ሁለቱ ቡድኖች ለ77ኛ ጊዜ በሚገናኙበት የዛሬ ምሽቱ ፍልሚያ አርሰናል 43 ድሎችን ያስመዘገበበትን የበላይነት አስጠብቀው ለማውጣት፣ ኮንቨንትሪ ደግሞ በሊጉ ለመቆየት የሚያደርጉትን ብርቱ ትግል ይጀምራሉ። ፕሪሚየር ሊጉ ነገም ቀጥሎ ሲደረግ በማይክል ካሪክ የሚመራው ማንቸስተር ዩናይትድ ባለፈው የውድድር ዘመን ያሳየውን መሻሻል ለማስቀጠል በሊጉ ልምድ ያላቸውን ተጫዋቾች በመጨመር ወደ ፍክክሩ ነገ ከቀኑ 8:30 ላይ ከአዲስ አዳጊው ሃል ሲቲ ጋር የሚገናኝ ይሆናል። ባለፈው የውድድር ዓመት ደካማ ጊዜ ያሳለፈው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ በበኩሉ በአዲሱ አሰልጣኝ ሮቤርቶ ዲ ዘርቢ እየተመራ በደረጃ ሰንጠረዡ ወደፊት በመምጣት ጠንካራ ፍክክር ያደርጋል ተብሎ ሲጠበቅ ምሽት 1:30 ላይ ከብሬንትፎርድ ይገናኛል። የፕሪሚየር ሊጉ የመጀመሪያ ሳምንት ጨዋታዎች እሁድም ቀጥለው ሲካሄዱ መሐመድ ሳላህን ጨምሮ ከወሳኝ ተጫዋቾች ጋር የተለያየው ሊቨርፑል በአንቶኒ ኢራኦላ እየተመራ የውድድር ዓመቱን ኒውካስትል ዩናይትድን በመግጠም ይጀምራል። በሌላ በኩል ማንቸስተር ሲቲዎች ከአሰልጣኝ ፔፕ ጋርዲዮላ ጋር ከተለያዩ በኋላ በቀድሞ ምክትላቸው ኤንዞ ማሬስካ እየተመሩ የመጀመሪያ ሳምንት የመክፈቻ ጨዋታቸውን በርንማውዝን በኢታድ ስታዲየም የሚጋብዙ ይሆናል። ተመልካቾቻችን ወደ መጨረሻው መረጃችን ስናመራ ከ11 ዓመታት በፊት ራሱን ከእግር ኳስ ያገለለው ሮናልዲኒዮ ጎቾ ዳግም ወደ እግር ኳስ ሜዳ ለመመለስ በዛሬው ዕለት መወሰኑ አነጋጋሪ ሆኗል። ብራዚላዊው የቀድሞ ኮከብና የባላንዶር አሸናፊው ሮናልዲኒዮ ጎቾ በ46 ዓመቱ ወደ ሜዳ ለመመለስ መወሰኑንም በዛሬው ዕለት ገልጿል። በፈረንሳዩ ፒኤስጂ እና በስፔኑ ባርሴሎና እንዲሁም በጣሊያኑ ኤሲ ሚላን ድንቅ ጊዜያትን ማሳለፍ የቻለው ብራዚላዊው አጥቂ ሮናልዲኒዮ ጎቾ እንደ አውሮፓውያን አቆጣጠር በ2015 ከፕሮፌሽናል እግር ኳስ ራሱን ማግለሉ ይታወሳል። አሁን ግን በ46 ዓመቱ በጣሊያን 3ኛ ዲቪዚዮን ሴሪያ ሲ ለሚገኘው ሬቬና ክለብ ለመቀላቀልና የክለቡ ባለድርሻ ለመሆን ጭምር ከስምምነት መድረሱ ተሰምተዋል። በከተማው የባህር ዳርቻ በተዘጋጀውና የሮናልዲኒዮ ቀን በተሰኘው ዝግጅት ላይ በሺዎች የሚቆጠሩ ደጋፊዎች ተገኝተውም ለኮከቡ አቀባበል አድርገውለታል። ሮናልዲኒዮ በስነ ስርዓቱ ላይ በሰጠው አስተያየትም እዚህ በመገኘቴ በጣም ደስተኛ ነኝ፣ ጥሩ ነገር መስራት የሚችል ቡድን አለን በማለት ወደ ጣሊያን በተጫዋችነት በመመለሱ ደስተኛ መሆኑን ገልጾ ቡድኑን ለመርዳት እዛ መገኘቱንም ይፋ አድርጓል። በተጨማሪም ስለ ራሱ ወቅታዊ አቋም የተናገረው የቀድሞ ኮከብ በጥሩ ብቃት ላይ እንደሚገኝ ተናግሮ 300ኛ የእግር ኳስ ዘመን ግቡን ለማስቆጠርም በጉጉት እንደሚጠብቅ ተናግሯል። የ2002 የዓለም ዋንጫ አሸናፊውና የ2005 የባሎንዶር ባለቤቱ ሮናልዲኒዮ የመጨረሻ ይፋዊ ጨዋታውን ያደረገውም እንደ አውሮፓውያኑ አቆጣጠር በመስከረም 2015 ከብራዚሉ ፍሎሜንሴ ጋር እንደነበረም አይዘነጋም። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። አመሰግናለሁ ዮናስ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።